በማንኛውም ፈተናና ቻሌንጅ ውስጥ ሆናችሁ የያዛችሁትን አቋምን ለማስለቀቅ የሚመጣ ማንኛውንም ፈተናዎችን በድል ለማለፍ ወደ ጓዳ መግባት አለባችሁ። ዳንኤል የያዘውን አቋምን ለመከለከል እንዳያመልክና እንዳይጸልይ ለማድረግ ሰዎች በላዩ ላይ የተለያየ አይነት ችግሩና ቻሌንጁን ይዞ በመጣ ጊዜ ዳንኤል ለቻሌንጁ ቦታ ከመስጠት ይልቁንስ ወደ ጓዳ ገባ። ወደ ጓዳ ገብቶ ተንበርክኮ ሲመለስ የመጣ ቻሌንጁ በላዩ ላይ ሲደርስበት ካለበት ከዛ ቦታ ተወስዶ ወደ አንበሳ ጉድጓድ ውስጥ ተጥሎም ከአንበሳ ጉድጓድ ውስጥም በድል ወጥቶ የጣሉ ሰዎች ሲጣሉ የተጣለው ሰውዬ ተነስቶ ገዢ ሆነ። በእናንተ ህይወት ላይ ዛሬ እየተደረሰ ያለው ማንኛውም ፈተና በጌታ በኢየሱስ ክርስቶስ ስም ወደ ድል ይቀየራል። መልእክቱ ይህን ነው የሚል ሰው ኮሜንት ውስጥ ገብቶ አሜን ይበል። ለብዙዎች እንደስላቸው ደግሞ ሼር አድርጉ።